ሰላም ሰላም እንዴት ናችሁ? ሊሊ ነኝ። በሁሉም ቦታ ሆናችሁ ይህንን ቪዲዮ የምትከታተሉ ተመልካቾቼ ሰብስክራይብ በማድረግ ቤተሰብ የሆናችሁ ሁሉ ሰላምታዬ በያላችሁበት ድረሳችሁ። የዛሬ ቪዲዮ እንግዲህ የሚሆነው እንዴት አድርገን የሙዝ ማስክ እንደምንሰራ ነው። ይሄ የሙዝ ማስክ ጸጉሩ ለሚደርቅበትና ለሚበጣጠስበት ሰው ጥሩ መፍትሄ ነው። እንግዲህ ወደ ቪዲዮ እንግባ። መልካም ቆይታ። እንደምታዩት እንግዲህ ጸጉሬን ከሁለት ሳምንት በፊት ተኩሾ ነበረ እና ተኩሱ ተበላሽቷል። ጸጉሬ የመድረቅ ነገር ስላለውኝ ማለት ነው ማስክ ለመቀባት ፈልጌያለሁ እና ለደረቀ ጸጉር ማለት ነው አሪፍ ነው ብዬ ማስበው የጸጉር ማስክ የሙዝ ማስክ ነው እና የመጀመሪያ አይደለም የሙዝ ማስክ ስቀባ እና ለኔ በጣም ነው የሚስማማኝ ማለት ነው እና እሱን ማስክ ሰርቼ እቀባለሁኝና ትንሽ ስለደረቀ ያስፈልገዋል ብዬ አስባለሁኝ። እንደምታዩት ተኩሱም ወጥቷል፣ ተበላሽቷል እና መታጠብ አለበት እና የሙዝ ማስክ ስለሚስማማኝ ማለት ነው እሱን አብረን እናደርጋለን። አሳያችኋለሁ እንዴት እንደማደርግ ማለት ነው። እዚህ ጋርማ በቃ ደርቋል። ለዛውም ታችታችሁ ጋር ይሻላል። የሙዙን ማስክ እንስራ፣ እንገናኛለን። እንደምታዩት እንግዲህ እነዚህ ናቸው ለሙዝ ማስክ የምጠቀማቸው ግብአቶች። እዚህ ጋር እንደምታዩት አንድ እንቁላል፣ ሁለት ሙዝ፣ ጋር ደግሞ የተለያዩ የፀጉር ዘይቶች እናያለን። እዚህ ጋር አሎቬራ ኦይል ነው። ይሄ ደግሞ አልመንድ ኦይል ነው። ይሄ የኦሊቭ ኦይል ነው፣ ግን የፀጉር ኤክስትራ መግዛት የለባችሁም፣ የምግብም መውሰድ ትችላላችሁ። እና ይሄ ብላክ ካስተር ኦይል ነው ማለት ነው። እነዚህን ነው ሞስተው እኔ ማለት ነው፣ ግን ባላችሁ ቤት ባላችሁ ዘይት መጠቀም ትችላላችሁ። እዚህ ጋር ደግሞ ለበኋላ ሚክስ ካደረኩትኝ በኋላ ማለት ነው የማጠልበት ማጥለያ አዘጋጅቻለሁ። ምክንያቱም ሙዙ ላይ ትንሽ ሚክስ ካደረጋችሁት በኋላ ትንሽ የሚቀሩ ነገሮች አሉና እሱ በኋላ ጸጉራችሁ ላይ ስታደርጉት የማያያዝ ባህሪ ነገር አለው እና እሱን ስለማልፈልግ ባቴ በፊት በዚህ በማጥለያ አጥልዬ ነው ማለት ነው። እና ትንሽ ለማቅጠን ውሃ ማለት ነው እና ግድ አይደለም እንደ ፍላጎታችሁ ነው። እኔ ግን ያው ትንሽ ቀጠን እንዲል ስለምፈልግ ማለት ነው ትንሽ ውሃ አደርግበታለሁኝ። አሁን ወደ ዝግጅቱ እንግባ። ይሄንን ነው ምላችሁ ሙዝ ውስጥ ያሉት እነዚህ ጥቋቁር ነገሮች ሳታጠሉ ካደረጋችሁ ማለት ከተቀባችሁ ጸጉራችሁ ውስጥ ይቀራሉና በኋላ ለማውጣት ትንሽ ይከብዳሉ። ስለዚህ ሙዙን ሚክስ ካረጋችሁ በኋላ ማለት ነው ብታጠሉት የተመረጠ ይመስለኛል። እኔ አጠለዋለሁኝ ከመቀባቴ በፊት ማለት ነው።
እንግዲህ ይህንን ይመስላል የሰራሁት የፀጉር ማስክ እና ብዙ ባታቆዩት የተመረጠ ነው ማለት ነው። ወዲያውኑ ልትቀቡ ስትሉ ብትሰሩት አሪፍ ነው። ምክንያቱም ሙዝ ሲቆይ የመጥቆር ባህሪ ያለውና ደስ አይልም እና ወዲያው ልትቀቡ ስትሉ ብትሰሩት የተመረጠ ነው። ብዙ ሰው ሳይ ማለት ነው በቆሸሸ ፀጉራቸው ነው የሚቀቡት። ያው ደረቅ ከሆነ ፀጉራቸው መጀመሪያ በውሃ ያረጥቡትና ከዛ በኋላ እዛ ላይ ነው ማስኩን የሚቀቡት። እኔ ግን ማለት ነው መጀመሪያ በሻምፑ አንዴ ይሄ ጭንቅላቴ ላይ ያለውን ቆሻሻ ካነሳሁኝ በኋላ ነው ማስኩ የምቀባው። ምክንያቱም ጭንቅላቴ ላይ ያለውን ቆሻሻ ካነሳሁኝ ማለት ነው ማስኩ ላይ ያሉትን ንጥረ ነገሮች ጭንቅላቴ ጥሩ አድርጎ ይቀበላል። ካለበለዚያ ቆሻሻ ቀዳዳዎቹንም ስለሚደፍን ማለት ነው ያንን ነገር ጥሩ የመውሰድ ነገር የለውም። ስለዚህ መጀመሪያ ፀጉሬን አንዴ ሻምፖ ተቀብቼ ደግመን እንገናኛለን። እንግዲህ ይሄንን ይመስላል። አንድ ጊዜ በሻምፖ ታጥቤው መጥቻለሁ እና ከዚህ በኋላ እንግዲህ ማስኩን ነው የምቀባው ማለት ነው። ተቀብቼ እንገናኛለን። ሙሉ ማስኩን ተቀብቼዋለሁ። የሚገርማችሁ ሁለት ራሱ ሙዝ አርጌ ማለት ነው ፀጉሬ ደስተኛ አይደለም። ብዙ ፀጉር ስላለኝ ማለት ነው። የፕላስቲክ ኮፍያ አድርጋችሁ አንድ 30 ደቂቃ ተቆይታላችሁ። እኔ ካክስ አለኝ ማለት ነው የፀጉር ካክስ። ስለዛ 15 ደቂቃውን ካክስ ውስጥ ነው የምቆየው። ከዛ በኋላ 15 ደቂቃውን እንደዚሁ ላስቲኩን እንዳደረግኩኝ ቆይና ከዛ በኋላ ነው የምታጠበው ማለት ነው። ከዛ በኮንዲሽነር አፍታታለሁ አበጥረዋለሁ የዛኔ ማለት ነው እና እስከ በኋላ ካክስ ውስጥ ወጥቼ ነው። ገና አልታጠብኩትም፣ ገና አልወጣም እንትኑ ማለት ነው። ይኸውላችሁ ፀጉሬ በጣም በጣም ልስልስ ነው ያደረገው። በጣም ነው የሚያምረው። ይህንን ይመስላል። በቃ ከዚህ በኋላ አወጣዋለሁ ይሄንን በሙቅ ውሃ እና ኮንዲሽነር አድርጌ ፀጉሬን አበጥራለሁ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። የምታዩት ነገር የሚያስደስታችሁ ከሆነና ምንም አይነት ቪዲዮ እንዳያመልጣችሁ ከፈለጋችሁ የደወሏን ምልክት በመጫን የኔ ቤተሰብ ይሁኑ። ወደፊት አዲስ ቪዲዮ ሲወጣ መልእክት ይደርሳችኋል እና ወዲያው ገብታችሁ ማየት ትችላላችሁ። ምንም የሚያስከፍል ነገር የለም። ስለዚህ ደወሏን በመጫን ቤተሰብ ይሁኑ። ያላችሁበት ራሳችሁን ጠብቁ። ቻው ቻው።